ነገ ጥር 28 እንኳን ለጌታችንና ለአምላካችን ለመድኃኔዓለም ለኢየሱስ ክርስቶስ ለቸሩ አማኑኤል ዓመታዊ የተአምር በዓል በሰላም አደረሳቸው። አዎ ይሄ ቀን የተአምር በዓሉ ነው። ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ቸሩ አማኑኤል በዚህ በጥር 28 ዕለት በ7 እንጀራና በ2 ዓሣ ሴቶችና ሕፃናትን ሳይጨምር ሴቶችና ሕፃናትን ሳይጨምር 5000 ሰዎችን በቸርነቱ አበርክቶ የመገበበት የተአምር በዓሉ ነው። ሁላችሁም እንደምታውቁት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በመዋዕለ ስብከቱ እጅግ በጣም ብዙ ተአምራትን ሰርቷል። ነገር ግን መጽሐፍ እንዳለው እያንዳንዱ ሊጻፍ ቢፈለግ ዓለም ራሷ ባልበቃች ነበር። ከእነዚህም ጌታችን አምላካችን ከሰራቸው አስደናቂ ተአምራት ውስጥ አንዱ ደግሞ በጥር 28 ቀን የምናከብረው 7 እንጀራና 2 ዓሣን አበርክቶ 5000 ሰው መግቦ ሴቶችና ሕፃናትን ሳይጨምር 5000 ሰው መግቦ 12 ቅርጫት ተርፎ እንዲነሳ ያደረገበት የተአምር በዓሉ ነው። ታዲያ ጌታችን በካህሊነቱ የተራቡትን ሲያበላና ሲያጠግብ እንደዚሁ ዝም ብሎ አይደለም። በጊዜው የነበሩት አይሁዳውያን አሁን በዚህ ዘመን እንዳሉት መናፍቃን ጠማሞች ነበሩና እነሱን ምላሽ በሚያሳጣ መልኩ ነበር ተአምርን የሚያደርገው። በዚያ ዘመን የነበሩ ጠማማ አይሁዳውያን አሁን በዚህ ዘመን እንዳሉ ጠማማ መናፍቃን ላለማመን፣ ላለመረታት፣ ላለመሸነፍ እጅግ በጣም ብዙ ጥረትን ያደርጉ ነበር። ታዲያ ይህንን የሚያውቅ መድኃኔዓለም ኢየሱስ ክርስቶስ በዚህ ቀን እንጀራውን አበርክቶ ሲያበላቸው አንደኛ ጊዜው አመሻሽ ላይ ነበር። ለምን አትሉም? እጅግ በጣም ይገርማል እኮ። ጠዋት ላይ ቢሆንማ አብልቷቸው የነበረ ከቤታችን የበላነው ሳይጎድል አበላን ብለው ያጉረመርሙ ነበር። በዚህም የተነሳ ከማመን ይርቁ ነበር። ስለዚህ ተአምሩን አመሻሽ ላይ አደረገው። ሁለተኛ ደግሞ ተአምሩን ያደረገው በደረቅ ምድር ሳይሆን ከውሃ ዳር ላይ ነበር። ለምን አትሉም? መታጠቢያ ማወራረጃ ብናጣ በደንብ ሳንበላ ቀረን ብለው እንዳያጉረመርሙ፣ በዚህም ሳያምኑ እንዳይቀሩ ነው። በሶስተኛ ደረጃ ተአምሩን የፈጸመበት ቦታ እሳራማ ቦታ ነበረ፣ እሳር የበዛበት ቦታ ነበር። የዚህ ደግሞ ምክንያቱ መቀመጫ ብናጣ በደንብ ሳንበላ ቀረን ብለው ሳያምኑ እንዳይቀሩ ነበር። በአራተኛ ደረጃና ዋናው ነገር ደግሞ ይህንን ተአምር የፈጸመው ከከተማ ራቅ አድርጎ ነበረ። ለምን መሰላቸው? ከከተማ አርቆ በምድረ በዳ ባያደርገው ኖሮ ፈጣን የሆኑ ደቀ መዛሙርቱን ወደ ከተማ ወደ መንደር ልኮ ገዝተው አቀረቡለት ይሉ ነበር። ታዲያ ወገኖች አሁን በዚህ ተአምር ውስጥ አንተ ከየትኛው ላይ ነው የቆምከው ነው ትልቁ ጥያቄ ይሄ ነው። በትዳር ሕይወት ውስጥ ያላችሁ ብዙ ተባዙ ምድርንም ሙላት የሚለውን ሕግ ጥሰን ዝሙቱን ፈልገ ነው ኃላፊነቱን ግን ጠልተ ነው። ያም ማለት ልጅን ሳንፈልግ ዝሙትን ስንፈጽም የወሊድ መቆጣጠሪያ እየተጠቀምነ እንኳን ልጅ የወለድን ሰዎች የለንም። ይሄ የእግዚአብሔር ሥራ እንደሆነ ላለማመን ለራሳችን ምን አይነት ምክንያት አቀረብን? መድኃኒቱ ኤክስፓየርድ አድርጎ ነው፣ እንደዛ ሆኖ ነው፣ እንደዚህ ሆኖ ነው ብለን ነው ምክንያት የምናቀርብ እንጂ የእግዚአብሔርን ተአምር ለመረዳት እንዘገያለን። ወገኖች አይን እያለን የማናይ እያየንም የማናስተውል ጆሮ እያለን የማንሰማና የማናዳምጥ በፍጹም መሆን የለብንም። ጌታችን እኮ በወንጌል የሚሰማ ጆሮ ያለው ይስማ ያለው እንደኛ ላሉት እኮ ነው። አይን እያለን ለማናይ፣ ጆሮ እያለን ለማንሰማ፣ ሁላችንም ባይሆንም የተወሰንነው የእግዚአብሔርን ቃል ሰምተን ደስ የምንሰኝ እንኖራለን። ደስ መሰኘታችን መልካም ነው። ነገር ግን ቃሉን ስንሰማ ለመደሰትና ለመስማት ብቻ ሳይሆን የሰማነውን የእግዚአብሔር ቃል ለመታዘዝ፣ ለማድረግ፣ ለመፈጸም፣ ለማመን እንድንችል አድርገን መስማት እንዳለብን ስንቶቻችን እናውቃለን? እውነቴን እኮ ነው። ብዙዎቻችን የእግዚአብሔርን ቃል ሰምተናል እኮ አብዛኞቻችን። ነገር ግን በእግዚአብሔር ኃይልና በደስታ ሆነን አልሰማነውም። በዚህም የተነሳ የሕይወት መሻሻልና መንፈሳዊ እድገትና መጎልበት ያንሰናል፣ ይጎለናል። አለማመንን እርዳው ብለን በጠየቅንና በጸለይን ጊዜ ግን ሁሉ ነገር ብሩህ እንደሚሆንልና እንደሚታየን አምናለሁ። መድኃኔዓለም ኢየሱስ ክርስቶስ ቸሩ አማኑኤል አስተዋይ ልቦና፣ በጎ ሕሊና፣ ሰሚ ጆሮ ይስጠን። አሜን። ይቆየን።